በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብኡ ለመስከረም በዛቲ ዕለት አይረፈ አብ ቅዱስ አባ ኤዎስጣቴዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 27 በዚች ቀን ቅዱስ ኤዎስጣቴዎስ ሁለቱ ልጆቹንና ሚስቱን በሰማዕትነት አረፉ። ይህም ቅዱስ ለሮም መንግሥት የጭፍራ አለቆች ከሆኑት ውስጥ ነው። የቀድሞ ስሙ ቂዶስ ነው። እግዚአብሔርንም አያውቅም ነበር፣ ግን ብዙ ምጽዋትን በመስጠት ለድሆችና ለችግረኞች ይራራል። ስለዚህም ክብር ይግባውና ጌታችን ድካሙ ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤዎስጣቴዎስ ወደ ዱር ወጣ። እርሱ አዳኝ ነውና ዋልያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜም በዋልያው በቀንዶቹ መካከል በመስቀል አምሳል ጌታ ተገለጸለት። የመስቀሉን ብርሃን እስከ ደመና ደርሶ ነበር። ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሂዶ የክርስትና ጥምቀትን እንዲጠመቁ አዘዘው። ክብር ይግባውና ጌታችንም ከዚህ በኋላ ችግርና ፈተና እንደሚመጣበት በመጨረሻም ስለከበረ ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳ። ኤዎስጣቴዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄደ። ጌታችን ያዘዘውንም ለሚስቱ ነገራት። ከዚህም በኋላ ወደ ኤጲስቆጶሱ ሂደው ከልጆቻቸው ጋር የክርስትና ጥምቀትን ተጠመቁ። የቀድሞ ስሙንም ለውጥ ኤዎስጣቴዎስ ተባለ። ከጥቂት ቀኖች በኋላ በዚያች ሀገር ታላቅ ችግር መጣ። ኤዎስጣቴዎስም ገንዘቡ ሁሉ አልቆ ወንዶችና ሴቶች ባሮቹ ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆቹንና ሚስቱን ይዞ በመርከብ ተጫነ። ወደ ወደቡን በደረሱ ጊዜ መርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸው የመርከብ ዋጋ ባላገኘ ጊዜ ስለ መርከብ ዋጋ የመርከቡ ሹም ሚስቱን ወሰዳት፣ የአትክልት ጠባቂም አደረጋት። ከዚያም ኤዎስጣቴዎስ እያዘነና እያለቀሰ ሁለቱን ልጆቹን ይዞ ሄደ። ወደ በረሃ ወደ መላበትም ወንዝ ደረሰ። አንዱንም ልጁን ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛውን ልጁን ሊያሻግረው ተመለሰ፣ ግን አላገኘውም፣ ተኩላ ወስዶታልና። ያሻገረውንም አንበሳ ነጥቆ ወሰደው። ኤዎስጣቴዎስም ከሚስቱና ከልጆቹ ስለመለዩ ታላቅ ሐዘንና መሪር ለቅሶን አለቀሰ። ምክሩ ታላቅ የሆነ ሥልጣን ያለው እግዚአብሔር ግን ሁሉንም በያሉበት ያለ ጥፋት ጠበቃቸው። ከዚህ በኋላም ኤዎስጣቴዎስ ወደ አንዲት ሀገር ሂዶ በዚያ የአትክልት ጠባቂ ሆኖ ብዙ ቀኖች ኖረ። ከእነዚያ ቀኖችም በኋላ የሮም ንጉሥ ሙቶ በእርሱ ፈንታ ለኤዎስጣቴዎስ ወዳጁ የሆነ ሰው ነገሰ። ኤዎስጣቴዎስንም ፈለገው፣ ግን አላገኘውም። ኤዎስጣቴዎስንም የሚፈልጉት ዘንድ ወደ ሀገሩ ሁሉ መልእክተኞችን ላከ። ከመልእክተኞቹም አንዱ ኤዎስጣቴዎስ ወዳለበት ደርሶ በአታክልቶች ዘንድ አግኝቶት አወቀው። እርስ በራሳቸውም ተሳሳሙ። ከዚህም በኋላ ወደ ንጉሥ ወሰደው። ንጉሡም በበጎ አቀባበል ተቀብሎ ጭፍራ አለቃ አድርጎ ሾመ። ከዚህ በኋላ ንጉሡ ከሚገዛቸው ሀገሮች ሁሉ ወጣቶችን ሰብስቦ የጦር ሰራዊት ጭፍራ ያዘጋጅ ዘንድ ኤዎስጣቴዎስን አዘዘው። እነዚያ ተኩላ አንበሳ የወሰዳቸው ኤዎስጣቴዎስ ሁለቱ ልጆችን በአንዲት ሀገር አድገዋል፣ ግን እርስ በርሳቸው አይተዋወቁም። ወጣቶቹንም የሚመለምሉ መልምለው ወደ አባታቸው ኤዎስጣቴዎስ አቀረቧቸው። እርሱም ሳያውቃቸው የመዛግብት ቤት ጠባቂዎች ያደረጋቸው። እናታቸውንም አረማዊ የሆነ የመርከቡ ሹም በወሰዳት ጊዜ አትክልቶች ጠባቂ ያደረጋት። እግዚአብሔር ከክፉ ነገር ሁሉ በንጽሕና ጠብቋታልና። እነዚያ ሁለቱ ልጆቿ እርሷ ወዳለችበት የአትክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበር። እርሷም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜም ጠራቻቸውና እርሷ እናታቸው እንደሆነች ነገረቻቸው። አንገት ለአንገት ተያይዞ አለቀሱና እርስ በርሳቸው ተሳሳሙ። ወደ ኤዎስጣቴዎስም ሂደው ከእነርሱ የሆነውን ሁሉ ነገሩት። እርሱም እርሷ ሚስቱ እንደሆነች እነዚያም ልጆቹ እንደሆኑ አወቀ። እርስ በርሳቸውም ተሳሳሙ። ታላቅ ደስታም ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰገኑት። ከዚህም በኋላ በእነርሱ ላይ ስላደረገው በጎ ነገር እያደነቁና እግዚአብሔርን እያመሰገኑ በአንድነት በአንድ ቦታ ኖሩ። ኤዎስጣቴዎስንም የሚወደው ንጉሥ በሞተ ጊዜ በእርሱ ፈንታ ጣዖት የሚያመልክ ሌላ ንጉሥ ነገሰ። ኤዎስጣቴዎስንም ጠርቶ ከሚስቱና ከልጆቹ ጋር ወደ እርሱ አቅርቦ ለአማልክት ዕጣን አሳርጉ አላቸው። ቅዱሳንም እንዲህ ብለው መለሱለት፣ እኛ
ለረከሱ አማልክት አናመልክም፣ የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እናመልኳለን እንጂ። በዚያንም ጊዜ በእነርሱ ላይ ተቆጥቶ እንዲያሰቃዩአቸው አዘዘ። ጽኑ ስቃይንም አሰቃዩአቸው። እግዚአብሔርም ያለ ጥፋት አስነሳቸው። ሁለተኛም በበሬ አምሳል በተሠራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያ ጨምሮ እሳትን በላያቸው አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ዘንድ የሰማዕትነት አክሊሉን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮስጣቴዎስ እንዛረማዊ ብእሲ ለነዳያን ምጽዋተው ለመስኪናን ዘየሲ ከንቶ ጻማው ከመይረሲ በቀርነ ሀየል ተሬዮ እግዚአብሔር ነጋሲ ወተጸገወ ስሙ ለክቡር ወራሲ። በዝችም ቀን ያለ ደም ማፍሰስ ሰማዕት የሆነች ቅድስት ጤቅላ አረፈች። የዚች ቅድስት ወላጆቿ በመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እርሷንም እንደ አገራቸው ባህል በተግሳጽ በምክር አሳደጓት። እነርሱ ጣዖት የሚያመልኩ ናቸውና። ሐዋርያ ጳውሎስም ወደዚያች አገር በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም እንዲህ እያለ ሊያስተምር ጀመረ። አውቀው ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬም የሚያዝኑ ብፁዓን ናቸው፣ እነርሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱ የዘላለም ሕይወት ይወርሳሉና። ይህን የመሰለውን በሰማች ጊዜ ቅድስት ጤቅላ ክብሯ ድርብ ሳወርድ ያለ መብልና መጠጥ 3 ቀን ኖረች። እናቷም ከቤትሽ ድርብ የማትወርጂ ለምንድን ነው? እህልስ ለምን አትበይም አለቻት። ከዚህ በኋላ በጭልታ ወረደች። ለሚጠብቃትም ዘበኛ እንዳይናገርባት የወርቅ ወላባዋን ዋጋ ሰጠችውና ወደ ቅዱስ ሐዋርያ ጳውሎስ ሄደች። እርሱም በደስታ ተቀብሎ ክርስቶስን ሃይማኖት አስተማራት። በመንግሥቱም እናቷ እየፈለገቻት በመጣች ጊዜ ቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንን ሂዳ ልጇን ክርስቲያን እንደሆነች ከሰሰቻት። መኮንኑም ከቅዱስ ጳውሎስ ጋር እንዲያመጧት አዘዘ። አስቀድሞ ቅዱስ ጳውሎስ እንደ እሳት እንዲወረውሩት እግዚአብሔር አዳነው። መኮንኑም የቅድስት ጤቅላን ቅጣት እንዲያዩ የአገር ልጆቿን ሰበሰበ። ከዚህም በኋላ ወደ እሳት እንዲወረውሯት አዘዘ። በዚያንም ጊዜ በክርስቶስ ማተብ ራሷን አማትባ ራሷን በራሷ ወደ እሳት ወረወረች። ማንም ያያት ሳይኖር ከእሳት ውስጥ ወጥታ ወደ ቅዱስ ጳውሎስ ሂደች። የራሷን ጠጉር ቆርጣ ወገቧንም ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑን ድህነቷን በሰማ ጊዜ ያዛት። ሃይማኖቷንም እንድትተው አስገድዳት። አይሆንም ባለችው ጊዜ አንበሶችና ድብ ከሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገዱላትና የእግሮቿን ትቢያ ላሱ። ይህንንም ድንቅ ሥራ አይተው መኮንኑና ወገኖቹ ማመኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በክርስቶስ መንጋዎች ውስጥ ሆኑ። እርሷ ቅድስት ጤቅላም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወንጌልን በማስተማር ቅዱስ ጳውሎስን እያገለገለች ኑራ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለጤቅላ አውደ አልባቢያ ዘይቀርቡ ሃልዮ መራ በጣሊ ወዘያሃልፍ ከፍካቡ በውስተ ዝናብ ዋህን ወውስተ ካቡ እስመሮፀ ለሐዋርያ ዘይቤ ንባቡ ከመዘያው ሰቡ ይከውኑ እለኒ አውሰቡ። በዚችም ቀን የቀራጮች አለቃ የከበረ ቅዱስ አንጢላሪዎስ አረፈ። ይህም ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲትም ዕለት ድሆች በአንድ ቦታ እያሉ በአንጻራቸውም አልፎ ሲሄድ ባዩት ጊዜ ስለ እርሱ እንዲህ አሉ፣ ይህ ባለጸጋ በድሆች ላይ ምንም ርኅራኄ የሌለው ነው። ከእነርሱም አንዱ እኔ ሄጄ ከእርሱ ምጽዋት ተቀብዬ ብመጣ ምን ትሰጡኛላችሁ አላቸው። እነርሱም አንተ ከእርሱ ምጽዋት ካገኘ ያልከውን እንሰጣለን አሉት። በዚያንም ነገር ከተከራከሩ በኋላ ወደ አንጢላሪዎስ ቤት ሂዶ ምጽዋትን ለመነው። አንጢላሪዎስም ከመሶበ እግር የደረቀ ለከት ዳቦ አንስቶ በመበሳጨት ወርውሮ የድሃውን ራስ ፋቀው። ድሃውም ወደ ባልንጀሮቹ ተመልሶ ያንን ለከት አሳያቸው። በዚያችም ሌሊት አንጢላሪዎስ በሕልሙ ራእይን አየ። እርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩት፣ ብርሃን የለበሱ ሰዎች ደግሞ ከዚች ለከት ዳቦ በቀር በእሱ ዘንድ ያደረግነው ምጽዋት አላገኘንም ብለው ሲያዝኑ በሚዛን በሚመዝኗት ጊዜ ከኃጢአት ሁሉ ተስተካከለች። በዚያንም ጊዜ ነቃ። በልቡም ሳልወልድ የሠራሁት ይህን ያህል ጠቃሚ ከሆነ ወድጄ በሥራውም እጥፍ ድርብ የሆነ ዋጋ ማገኝ አይደለምን አለ። ከዚህም በኋላ ተነስቶ
ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡንም ከጨረሰ በኋላ ከሩቅ ቦታ ድሆች መጥተው ምጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸውና እጅግ አዘኑ። እንዳዘኑም አይቶ እንዲሸጡት ፈቀደላቸው። እነርሱም ሸጡትና የሽያጩን ገንዘብ ተከፋፈሉ። በተሸጠበትም እንደ ባሪያ እያገለገሉ የጌታው ባሮችም የሚያሳዝኑት ጊዜ ብርሃናዊ ሰው ተገልጦ አትዘን፣ አትሽከዋ፣ ከብት ዋጋኔ ተቀብያለሁ ነው በእጄ ውስጥ አለህና ይለዋል። ከዚህም በኋላ አስቀድመው ከነበረበት የመጡ ሰዎች ሥራውን በገለጡበት ጊዜ በስውር ሸሽቶ ወደ ከተማው በር ደረሰ። በሩን የሚጠብቀውም ዲዳና ደንቆሮ ነበር። አንጢላሪዎስም በሩን ክፈትልኝ ባለው ጊዜ ከአፉ በእሳት አምሳል ወጥቶ በረኛውን ነካን ጊዜም አንደበቱ ተፈታ፣ ጆሮቹም ሰሙ። በሩንም ከፍቶለት ወደ በረሃ ሄደ። በዚያም ገድሉን ፈጽሞ አረፈ። ሰዎችም ባጡት ጊዜ ወደ በሩ መጡ። በረኛውም የሆነውን ሁሉ ነገራቸው። ከቅድስናውና ከታምራቱም የተነሳ እጅግ አደነቁ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአንጢላሪዎስ ጳቁሚስ ህብስቱ ዘይበል ለለሲሲቱ መድኃኒተ ነፍሱ ኮነቶ ባቄት ሎቱ ያብአኒ ቤተ ጻማው እንተ ድህነ ቦቱ በእንግግቦ ዘሲት ይጥፋ በከንቱ። በዝችም ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈች። ይህም ቅዱስ አብዝቶ ከመጾሙ ተግቶም ከመጸለዩ የተነሳ ሥጋው ጠውልጎ እንደደረቀ ምድር ሆነ። በአንዲትም ቀን በጋን የመላ ውሃ ባፈሰሱበት ጊዜ ከሥጋው ድርቀት ብዛት የተነሳ ከእርሱ ምንም አልነጠበም። ለእግዚአብሔር ምስጋና ይሁን፣ በረከቱም ትደረብን አሜን። በዚችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለሕማመከ ለአሐዱ አሐዱ ምሴታሙ ዘኮነ እስከ ሠርከ ዓረብ ያሃዱ ኢየሱስ ክርስቶስ ተስፋዬዎስ አቴዎስ ወወልዱ ዘበንቲአከ ውስቴቱ ወረዱ ለሳተ ጠጊና አብሰሎሙ ነዱ። የአባቶቻችን በረከታቸው ድል የማትነሳ ረድኤታቸው ጥርጥር የለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።